በኦሮሚያ ክልል በፋኖ ታጣቂ ኃይል ከባድ ጥቃት ደረሰብኝ ሲል ለመጀመሪያ ጊዜ በይፋ አሳውቋል። ጥቃቱን ፈጸመው የተባለው ኃይል ግን ብዙዎችን እያነጋገረ ነው። ጥቃቱን የፈጸመው በፋኖ ልዩ ስልጠና የተሰጠው የጉራጌ ፋኖን የሚለው ነገሩ እንዴት ነው አስብሏል። በኦሮሚያ ክልል አዋሳኝ የተፈጸመው ጥቃት ዛሬ ብዙዎች እየተቀባበሉት የሚገኙት ሆኗል። በጥቃቱ ላይ በርካታ መረጃዎች እየወጡ ሲሆን ጥቃቱን የፈጸመው በፋኖ ኃይል የሰለጠነ የጉራጌ ኃይል ነው ሲባል አይደለም፣ ጥቃቱን የፈጸመው በኦሮሚያ ክልል የሚኖሩ የአማራ ክልል ተወላጆች በመጨረሻም ራሳቸውን ከኦነግ ሸኔና ሌሎች ኃይሎች ለመከላከል በሚል የታጠቀ ኃይል ነው የሚሉ መረጃዎችም እየወጡ ይገኛሉ። የክልልነት ጥያቄያችን ይመለስልን የሚል ተደጋጋሚ ጥያቄ የሚያቀርቡ ናቸው የተባሉ የጉራጌ ዞን ወጣቶችም በብዛት ፋኖን እየተቀላቀሉ መሆኑን ከዚህ ቀደም የወጡ መረጃዎች አሁን እንደ አዲስ መነሳት ጀምረዋል። የፋኖ ኃይሎች እያሰለጠኑ እየላኩት ነው የተባለው ኃይል ማን ነው? ብዙዎችን እያነጋገረ ነው። የኦሮሚያ ክልል ከፍተኛ ባለስልጣን በዚህ ጉዳይ ላይ የሰጡት ምላሽም ሌላ መነጋገሪያ አጀንዳ ሆኗል። የኦሮሚያ ልዩ ኃይልና በፋኖ ኃይል ልዩ ስልጠና ተሰጥቷቸዋል የሚባሉት ኃይሎችም ፊት ለፊት ከባድ ተኩስ መግጠማቸውም ቢቢሲ ባወጣው አዲስ ዘገባ ላይ ለማወቅ ተችሏል። ይህ ጥቃት የተፈጸመው ግን የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ በኦሮሚያ ምክር ቤት ስንት ዋጋ ከፍለን ከገባንበት 4 ኪሎ ቤተ መንግስት ሊያስወጡን እየሰሩ ነው ብለው በተናገሩ በወራት ልዩነት ውስጥ መሆኑ ታውቋል። ኦሮሚያ ክልል ውስጥ ምንድነው የተፈጠረው በሚለው ላይ በርካታ መረጃዎች እየወጡ ቢሆንም ባለስልጣናትና ስማቸው እንዲጠቀስ ያልፈለጉ የአይን እማኞች የተናገሩትን ጥርት ያለ መረጃ በዝርዝር የምናይ ይሆናል። በሌላ ዜና የኢትዮጵያ ብሔራዊ ባንክ ለባለሀብቶች እኔን አያድርገኝ የሚል ከባድ ማስጠንቀቂያ በድጋሚ አውጥቷል። የኢትዮጵያ ብሔራዊ ባንክ በህገ ወጥ መንገድ ገንዘብ ያስተላልፋሉ ያላቸው የሐዋላ ተቋማት ገንዘብ ላኪዎች